السلام عليكم ورحمة الله وبركاته። ዛሬ አላህ ካለ ከአላህ ምርጥ ስሞች መካከል አልፈታህ የሚለውን እንመለከታለን። ይህ አልፈታህ የሚለው ስም ትርጉሙ የተዘጉ በሮችን ሁሉ የሚከፍት ማለት ሲሆን ችግሮችን የሚፈታና በባሮችን መካከል ፍትህን የሚሰጥ እንደማለት ነው። ይህ መከፈት በብዙ መልኩ ሊገለጽ ይችላል። የተዘጉ የሪዝቅ በሮችን ይከፍታል። እንዲሁም የተዘጉ የልብ በሮችን ለእውቀትና ለእምነት ይከፍታል። እንዲሁም በቂያማ ቀን በባሮች መካከል በእውነተኝነት የሚፈርድና እነዛ ለምእመናን ለደጋጎች ደግሞ ጀነትን በርም የሚከፍት ነው። አልፈታህ መክፈት ገደብ የለውም። እሱ የከፈተውን ማንም ሊዘጋው አይችልም። እሱ የዘጋውን ደግሞ ማንም ሊከፍተው አይችልም። ይህን ስም ባህሪ እኛም እንድናንጸባርቅ ለሰዎች የመልካም ነገርን ሁሉ በር በመክፈት ወደ መልካም በማመላከት እንዲሁም በዚህ ስሙ ስንጠይቀው የሪዝቅ የሰላሙ ሁሉ የዱንያ ጉዳያችን ላይ ኸይሩን እንዲከፍትልን ኸይሩን ነገር እንዲያመጣልን በዚህ ስም ልንጠይቅ እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።